በአንድ ሀገር ውስጥ ሁለት ፍጹም የማይገናኙ ዓለማት ሲፈጠር ምን ይከሰታል? በአንድ በኩል በብርሃናትና በጌጣጌጥ በደመቁ አዳራሾች ውስጥ በሚሊዮን የሚቆጠር የህዝብ ገንዘብ የፈሰሰበት ሀገራዊ ምክክር በሚል ስም ታላቅ የሰላም ድግስ ይደገሳል። በሌላ በኩል ግን ከአዳራሹ ጥቂት ኪሎ ሜትሮች ራቅ ብሎ በአማራና በትግራይ ተራሮች ላይ በጭስና በደም የታጀበ ጦርነት ዛሬም ቀጥሏል። ለመሆኑ ይህ በታሪካችን ታይቶ የሚታወቀው እርስ በርስ የሚያጋጭ የፖለቲካ ቅርጽ አልባ ጉዞም ወዴት እየወሰደን ነው? የሰላም መድረኩስ እውነት ሀገሪቱን ለማዳን የታለመ ነው ወይስ የመንግስትን የፖለቲካ እድሜ ለማራዘም የተጻፈ ረቂቅ ቲያትር? ፋኖና ህወሓትስ በዚህ አስፈሪ የፖለቲካ ቁማር ውስጥ ምን ሚና አላቸው? ዛሬ እውነታውን ገልጠን እያንዳንዱን ሚስጥር በአውድ ሚዲያ እንፈትሸዋለን። እስከ መጨረሻው በጥሞና ተከታተሉን። የሀገራዊ ምክክሩ ድራማና ማግለልም። ለመሆኑ ሁሉን ያካተተ የተባለው ይህ ሀገራዊ ምክክር ማን ነው ያካተተው? እውነተኛ ምክክር ማለት በጠረጴዛ ላይ የተቃዋሚዎችም የታጣቂ ኃይሎችም የሚደግፉህም የሚጠሉህም እውነተኛ ድምጽ ሲኖር ብቻ ነው። ነገር ግን መሬት ላይ ያለው እውነታ ፍጹም ሌላ ነው። ትልቁ የታጠቀ ኃይል የፋኖ ንቅናቄ በሌለበት እንዲሁም እውነተኛ ተጽዕኖ ፈጣሪ የፖለቲካ ፓርቲዎች እምነት አጥተው ራሳቸው ባገለሉበት መድረክ ላይ የሚደረገው ስብሰባ ከራስ ጋር እንደማውራት ይቆጠራል። መንግስት የራሱን ታማኞች ሰብስቦ ራሱ በፈጠረው አጀንዳ ላይ ተወያይቶ ራሱ ያጸደቀውን ውሳኔ የህዝብ ድምጽ ነው ሲለን ነገሩን ሁሉ የፖለቲካ ኮሜዲ ያደርገዋል። ይህ ምክክር ለሀገር ሰላም ሳይሆን ዓለም አቀፍ ለጋሾች ይኸው እኛም በዲሞክራሲ መንገድ ላይ ነን ለማለት የተዘጋጀ ወረቀት ላይ ስራ ብቻ ይመስላል። በአማራ ክልል ያለው የጦርነትና የጦር መሳሪያ ውድቀትም። ወደ አማራ ክልል ስንዞር የምናገኘው እውነታ ግን እጅግ አሳዛኝና አስደንጋጭ ነው። መንግስት የፋኖ ኃይል በጥይትና በኃይል ጨፍልቆ ሰላም ለማውረድ የሄደበት መንገድ ዛሬ ሙሉ በሙሉ ቅዠቱን ቀርቷል። በአካባቢው ሰላማዊ ዜጎች በየቀኑ በከባድ መሳሪያዎች ይቆስላሉ፣ ይሞታሉ። ትምህርት ቤቶች፣ የጤና ተቋማትና የህዝብ መገልገያዎች ፈራርሰው ወይም ተዘግተው የጨለማ ዘመን ተፈጥሯል። መንግስት ሊረዳው ያልቻለው ወይም መረዳት ያልፈለገው አንድ ትልቅ እውነት አለ። ፋኖ በጠበንጃ ብቻ የሚጠፋ ተራ ታጣቂ ኃይል አይደለም። ይልቁንም በሚሊዮን የሚቆጠረው ህዝብ በደህንነቱ በነጻነቱና በህልውናው ላይ የተጋረጠበትን ስጋት ለመመከት የቆመ የውስጥ ሮሮ መግለጫ ነው። የህዝብን እኩልነትና ፍትህ ጥያቄ በጥይት ለመመለስ መሞከር ጦርነቱን ከማራዘም በስተቀር መፍትሄ አያመጣም። የህወሓት ስሌትና በሰሜን የተቀበረው ፈንጅ። በሌላ በኩል ከህወሓት ጋር የተደረገው የፕሪቶሪያ ስምምነት የፈጠረው ጊዜያዊ ጸጥታ በውስጡ አስፈሪ ፈንጅን አቅፎ የያዘ ነው። የጦርነቱ ማብቃት ለህዝቡ ትንፋሽ ቢሰጥም መሰረታዊ ችግሮች ግን አሁንም ሳይፈቱ እንደቆሙ ናቸው። በሺዎች የሚቆጠሩ የትግራይ ዛሬም በረሃብና በብርድ መጠለያ ውስጥ እያለቀሱ ነው። በሁለቱም ህዝቦች መካከል ቂምና በቀልን እንዲጨምር የሚያደርጉ የመሬት ይገባኛል ጥያቄዎች ዛሬም ምላሽ አላገኙም። መንግስት ህወሓትን በአንድ በኩል እንደ ስጋት በሌላ በኩል ደግሞ አማራን ለመምታት እንደ ፖለቲካ መጠቀሚያ የሚጠቀምበት ድርብ ጨዋታ አደገኛ ነው። ይህ መርህ አልባ አካሄድ ለአንድ ሀገር ለረጅም ጊዜ ህልውና ሳይሆን ለገዢው ፓርቲ ዛሬም ስልጣን ብቻ ታስቦ የተሰራ የጊዜያዊ ማደንዘዣ ነው። የኑሮ ውድነቱ እሳትና የከፋፍለ ግዛ ሰለባ። ይህ ሁሉ የፖለቲካና ወታደራዊ ቁማር በሚካሄድበት በዚህ ወቅት ተራው ምስኪን ህዝብ ግን በከፋ የኑሮ ውድነት እሳት ውስጥ እየተቃጠለ ይገኛል። ዛሬ ገበያ ወጥቶ መግባት ብቻ ሳይሆን ስለ ነገ ማሰብ ራሱ በሚያስፈራበት ዘመን ላይ ደርሰናል። መንግስት ህዝቡ በአንድነት ቆሞ መብቱን እንዳይጠይቅ ለማድረግ የከፋፍለ ግዛ ስትራቴጂ በስፋት እየተጠቀመበት ይገኛል። አማራውን ከትግራዩ፣ ኦሮሞውን ከአማራው ጋር በማጋጨት ስልጣንን ማደላደል የዘወትር ስራው ሆኗል። ነገር ግን በታሪክ የታየው እውነታ የሚያሳየው በህዝብ እልቂትና በከፋፍለ ግዛ ላይ የተገነባ ስልጣን መጨረሻው አስፈሪ ውድቀት መሆኑን ነው።
ክቡራን ተመልካቾቻችን ይህንን የመንግስት የፖለቲካ አካሄድና በሀገሪቱ ላይ የተጋረጠውን ስጋት እርስዎ እንዴት ያዩታል? በእርግጥስ ምክክሩ ሰላም ያመጣል ወይስ ድራማ ነው? እውነተኛ አስተያየቶን ከታች ባለው የኮሜንት ሳጥን ላይ ያጋሩን። ለቻናላችን አዲስ ከሆኑ ይህን ቪዲዮ ላይክ እና ሼር በማድረግ እንዲሁም አውዲ ሚዲያን ሰብስክራይብ በማድረግ ሁልጊዜ እውነተኛ መረጃ ከአውዲ ያገኙ። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን።